በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳን እየተባላችሁ አንድም እየተሰኛችሁ የእመቤታችን የቅድስት ድንግል ማርያም የቅዱሳን የጻድቃን የሰማዕታት ወዳጆች እንደምን ሰነበታችሁ? እንደምን እዚህ ሰዓት ደረሳችሁ? ለአምላካችን ለመድኃኒታችን ክብር ምስጋና ይገባው። እንኳን ለዐቢይ ጾም ሁለተኛው ሳምንት በሰላም በጤና በፍቅር አደረሳችሁ እንላለን። ውድ አድማጮቻችን እንግዲህ የዐቢይ ጾም ሁለተኛው ሳምንት ላይ እንገኛለን ማለት ነው። ሁለተኛው ሳምንት ቅድስት ትባላለች። እንግዲህ ቅድስት ማለት የተለየ የተቀደሰ የተመረጠ ነው ይላል። እንግዲህ ቅድስት የቅዱስ ያሬድ ከሰየማቸው ሳምንታት ሁለተኛው ሳምንት ቅድስት ትባላለች። ቅዱስ ይህን ስያሜ እንዴት ሊያገኝ ሲባል ቅዱስ ያሬድ ከደረሳቸው ጾመ ድጓ መዝሙር ውስጥ እየተወጣጡ የሚዘመሩ ስለሆነ ነው ማለት ነው። እንግዲህ በዚህ ሳምንት ቤተክርስቲያን የምታስተምረው ትምህርት በዚህ ስያሜ ጋር የተያዙ የእግዚአብሔርን ቅድስና፣ ስለ ሰንበት ቅድስና፣ ስለ ጌታ ጾም መጀመሪያ መሆኑን በዚህ ዕለት በዚህ ሰዓት ምን ትላለች ማለት ነው? ታስተምራለች ማለት ነው። እንግዲህ ቅድስት ቤተ ክርስቲያናችን ስለ ቅድስት ሁለተኛው ሳምንት ታስተምረን መጀመሪያ ላይ የምናገኘው ስለ እግዚአብሔር ቅድስና በዚህ ሳምንት ይነገራል ማለት። ይህ ሳምንት የእግዚአብሔር ባህሪው ቅዱስ መሆኑን ክብሩ ከፍ ያለ መሆኑን ታስተምራል። በዚህ መሰረት ቅዱስ ነኝና እናንተም ቅዱሳን ሁኑ ባሉ መሰረት እግዚአብሔር እኔ ቅዱስ ነኝ እናንተም ቅዱሳን በቅድስና ኑሩ ሲለን ይህንን መሰረት አድርጋ ቅድስት ቤተክርስቲያን ሁለተኛው ሳምንት ምን ትላለች ማለት ነው? ቅድስት ብላ ታስተምረናለች ወይ ደግሞ ትገስጸናለች ወይም ደግሞ ምስባካንን እየሰበከች ምን ትላለች ማለት ነው? ታስተምራለች፣ ትገስጸናለች፣ ለልጆቿ ብዙ ማዕድን ታቀርባለች ማለት ነው። እንግዲህ ሁለተኛው ላይ ደግሞ ስንመጣ ደግሞ የሰንበት ቅድስና፣ ስለ ሰንበት ቅድስና ስናነሳ ይህ ሳምንት ስለ ቅድስት የሚል ስያሜ ከተሰጣቸው ሁለተኛ እሁድ ወይም ደግሞ ሰንበት መነሳት ነው ይላል። በዚህ ዕለት እግዚአብሔር አምላክ ከፍጥረት ሁሉ ስራ ሁሉ ያርፍባት የባረከው ነው፣ የተቀደሰ ነው። ሰንበት ቀን ቅድስናን በቅድስና ይዘክራታል ማለት ነው። እንግዲህ ሰንበት ቀን ብዙ ምን ትላለች ማለት ነው? የተነሳባት ዳግም ይመጣባታል ብሎ ምንም የሚነገርባት ጌታችንና መድኃኒታችን ዓለምን ለማሳለፍ የሚመጣባት ብሎ የተጸነሰባትን ዕለት ብላ ቅድስት ቤተክርስቲያን ምን ትላለች ማለት ነው? ታስተምር። በተለየ በአዲስ ኪዳን ጌታችን የተነሳባት የተጸነሰባት ዳግም ይመጣባታል ተብሎ ቅድስት ቤተክርስቲያን ምን ትላለች ማለት ነው? ታስተምረናለች፣ ብዙ ትመክረናለች ማለት ነው። በተለየ ደግሞ ጌታ ጾምን የጀመረበት ዕለት ነው ትላለች። ይሄ ሳምንት ጌታችን ኢየሱስ ክርስቶስ በምድረ በዳ 40 ቀንና 40 ሌሊት የጾመባት ወይም የጾም መጀመሪያ ሳምንት እንደሆነች ቅዱሳን መጻሕፍት፣ ቅዱሳን ነቢያት፣ ቅዱሳን አባቶቻችን ሊቃውንት ይናገራሉ ማለት። በዚህም ቀን ደግሞ ዲያብሎስን ድል የነሳበት ሶስቱን ዋና ሶስቱ ኃጢአትን ድል የነሳበት ነው። ወይም ደግሞ አርእስተ ኃጢአትን የሚባሉትን ትዕቢትን፣ ስስትና ፍቅረ ነዋይንን በዚህ ጾም ድል ስላደረገ እናንተም ብትጾሙ ዲያብሎስን እንደዚህ ያደርጋችሁ ምን ትላላችሁ? ድል ትነሱታላችሁ ሲለን በዚህ ቀን እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ያለበት ነው ማለት ነው? የጾምበት ጾም የጀመረበት ዕለት ነው ማለት ነው። በዚህ ላይ ደግሞ የሚነበቡ ምስባካቶች አሉ፣ መዝሙራቶች አሉ፣ መልእክታቶች አሉ። እነዚህ መልእክታት ይላል መዝሙረኛው በመዝሙር 96 ከቁጥር 6 ላይ እንደዚህ ይነበባል ማለት። እግዚአብሔር ግን ሰማያትን ሰራ፣ ምስጋናና ውበትም በፊቱ ነው፣ ቅድስናና ግርማ በመቅደሱ ውስጥ ናቸው ብሎ በመዝሙሩ ላይ እንደተናገረው ማለት ነው። ይሄ ማለት ምስባክ ነው ማለት። በዕለቱ የሚነበቡ መልእክታት ደግሞ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 1 እስከ 13፣ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13፣ የሐዋርያት ሥራ ምዕራፍ 10 ከቁጥር 17 እስከ 30 ባለው እነዚህ መልእክታቶች ወይም ደግሞ ወንጌላቶች ይነበባሉ ማለት። በዕለቱ የሚነበቡ ወንጌል ደግሞ የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 25 ድረስ ያለውን ስለ ሰንበት ቅድስና ስለ ጌታችን ስላደረጋቸው ነገሮች በቅድስት የእሱን ልዕልና ከፍ የሚያደርጉ የሰንበት ቅድስና ከፍ የሚያደርጉ ሁሉ ስለ ቅድስት የሚያወሩትን ሁሉ
የሚነበብበት የሚዘከርበት የሚነገርበት በተለይ ደግሞ እኛ ምእመናን የተለያዩ መጽሐፍቶችን እያነበብን እውቀታችንን የምናሰፋበት ነው ማለት። ስለዚህ ለቅድስት እኛ ከነገርናችሁ በበለጠ ደግሞ ቅዱሳን መጽሐፍትን እያነበባችሁ ቅዱሳን አባቶቻችን ሊቃውንትን እየጠየቃችሁ በይበልጥ ደግሞ በሰንበት ቀን መልካም ነገር እየሰራችሁ መልካም ስራን እየሰራችሁ ቃለ እግዚአብሔር እየተማራችሁ እንድታሳልፉ ይሁን ማለት ነው። እንግዲህ ፕሮግራማችን ይህን ይመስላል። ስለተከታተላችሁን እናመሰግናለን። ወስብሐት ለእግዚአብሔር።